እሺ ሰዎች የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ ያድርጉት። ታሪካችን የሚጀምረው ቤልጂየም ሀገር ብራስልስ ከተማ ውስጥ ሲሆን በብራስልስ ከተማ ውስጥ ነዋሪ የሆነውን ማዲ የተባለን የ21 ዓመት ወጣት እያስመለከተን ነው። ማዲ ከኮሌጅ ትምህርቱ በተጨማሪ በጣም በትንሽ ክፍያ የበራቸው ቁልፍ አልከፈት ላላቸው ሰዎች በራቸው ሳይጎዳ ቁልፉን የመክፈት ሥራ እንደሚሰራም እንረዳለን። ማዲም አንድ ምሽት ቁልፉን ለጣለ ሰውዬ እንደተለመደው የመፈታታት ጥበቡን በመጠቀም ቁልፉን ከፍቶለት ክፍያውን ተቀብሎ ወደ ቤት ሲመለስ መንገድ ላይ አንድ ጥቁር በፖሊስ በመገደሉ ምክንያት ጥቁሮች ሰላማዊ ሰልፍ ወጥተው ይመለከታል። ሰላማዊ ሰልፍ የወጡትንም ሰዎች አሳልፈው ጉዞውን እንደቀጠለ ክሌር ከተባለች አንዲት ሴት ስልክ ተደውሎለት የበር ቁልፏ ስለጠፋባት እንዲከፍትላት ትጠይቀውና የአፓርትመንቷን አድራሻ ትሰጠዋለች። ማዲም ክሌር በሰጠችው አድራሻ መሰረት የተባለው አፓርትመንት ጋር ደርሶ በሩን ከመክፈቱ በፊት ቤቱ የሷ መሆኑን ለማረጋገጥ መታወቂያዋ ላይ የተጻፈውን የቤት አድራሻ እንድታሳየው ቢጠይቃትም ክሌር ግን ቦርሳዋና መታወቂያዋን ቤት ውስጥ አስቀምጣ እንደወጣች ትገልጽለታለች። ማዲም መታወቂያዋን ሳያይ መክፈት እንደማይችል ሲገልጽላት ክሌር ግን ቤቱን ከከፈተላት በኋላ መታወቂያዋን ከቦርሳ አውጥታ እንደምታሳየው በመግለጽ በሯን እንዲከፍትላት ታግባባዋለች። ማዲም በየዋህነት ክሌር ያለችውን በማመን ቁልፉን መፍቻና ሌላ መሳሪያ በመጠቀም ይከፍትላታል። ልጅቷን በሩ ከተከፈተላት በኋላ ወደ ውስጥ ገብታ አንድ የቆሻሻ ማጠራቀሚያ ፌስታል ይዛ በመውጣት ማዲን ቤት ውስጥ ገብቶ እንዲጠብቃት ነግራ እሷ ደግሞ ከኤቲኤም ገንዘብ ላውጣ ብላው ትታው ትሄዳለች። ማዲም ወደ ውስጥ ገብቶ የክሌርን መምጣት እየተጠባበቀ ትንሽ እንደቆየ ክሌር በድጋሚ ለማዲ በመደወል ከቤት ፈጥኖ እንዲወጣ በሚቆራረጥ ድምፅ ታሳስበዋለች። ማዲ ግን ክሌር ለምን እንደዛ እንዳለችው እንኳን በቅጡ ሳይገባው በፊት ሲመን የተባለ አንድ ማፊያ ማዲ ወዳለበት ቤት ሰተት ብሎ ይገባና ማዲን እንዳየው በቁጣ ገንፍሎ እላዩ ላይ በመከመር ማዲን ሊገለው አንገቱን ፈርጥቆ ይዘዋል። ማዲም ሰውየው ለምን ሊገድለው እየሞከረ እንደሆነ ስላልገባው የአቅሙን ያህል ቢፍጨረጨርም ማፊያው ግን ሰፌድ በሚያክል እጁ እንደያዘው አለቅ ብሎት ነፍሱን ያስጨንቀዋል። በዚህም ጊዜ ማዲ ራሱን ለማትረፍ ሲል የተዘጋ ቁልፍ ለመክፈት በሚጠቀምበት መፍቻ ሲመንን አንገቱ ላይ ይወጋውና ሲመን ወዲያውኑ ከአንገቱ ብዙ ደም ፈሶት እዛው ድፍት ይላል። በሕይወቱ ዶሮ እንኳን አርዶ የማያውቀው ማዲም ሰውን የሚያክል ነገር በመግደሉ በጣም ደንግጦ ሲርበተበት ከቆየ በኋላ ወደ መታጠቢያ ክፍል ገብቶ በመተጣጠብ ለማዲ ሊደውልላት ስልኩን ሲያወጣው ሞባይሉ ከማፊያው ጋር በነበረው ግብግብ ጊዜ እንደተሰበረበት ያያል። ማዲም ዝም ብሎ ከወጣ ፖሊስ በአሻራው አማካኝነት አሳዶ እንደሚይዘው ስለገባው ማዲ አሻራውን ከቤት ውስጥ ለማጸዳዳት የሚያስችለውን ቁሳቁስ ወጥቶ በመገዛዛት ተመልሶ ሲመን ወደ ሞተበት አፓርትመንት ይገባል። ማዲም አሻራውን ከቤት ውስጥ ማጸዳዳት ከመጀመሩ በፊት ግን ሁለት ሰዎች እሱ ወዳሉበት ቤት ሲመጡ ድምፃቸውን ሰምቶ በድንጋጤ አልጋ ስር ይደበቃል። ሁለቱም ማፊያዎች ወደሱ እንደገቡ ሲመንን ተገድሎ በማየታቸው አንደኛው ማፊያ ፈጠን ብሎ አንድ ከረጢትን ከፈተሸ በኋላ ገንዘቡ እንደተወሰደ ለሌላኛው ማፊያ ይነግረዋል። አልጋ ስር የነበረው ማዲም ቤቱ የክሌር እንዳልሆነና እሱን በየዋህነቱ የማፊያ መኖሪያ ቤትን ለማስከፈት እንደተጠቀመችበት ይረዳል። ቀደምም በጥቁር ፌስታል ይዛ የወጣችው ነገር ለካ የማፊያዎቹ ገንዘብ እንደነበር በመረዳት ማዲ በድድብናው ራሱን ወቀሳ ይጀምራል። ሁለቱም ማፊያዎች ማዲ የገዛቸውን ማጸዳጃ ዕቃዎች ቤት ውስጥ ተቀምጠው እንዳዩ ገዳዩ በቅርበት እንደሚኖር በመጠርጠር ቤቱን መፈታተሽ ይጀምራሉ። በዚህም ጊዜ ማዲ ከተደበቀበት አፈትልኮ በመውጣት በመኪናው ለማምለጥ ቢሞክርም ነገር ግን ሁለቱም ማፊያዎች ደርሰውበት ከመኪናው ውስጥ ጎትተው ያወጡታል። ከጥቂት ሰዓታት በኋላ ማዲ የማፊያዎቹ አለቃ ወደ ሆነው ያኒክ ከተወሰደ በኋላ ያኒክ ገንዘቤን አምጣ በማለት ማዲን ማሰቃየት ይጀምራል። ማዲ ግን በፍርሃት በመንቀጥቀጥ የተከሰተውን ነገር ከመጀመሪያው ጀምሮ በመተረክ ገንዘቡን የወሰደችው ክሌር የተባለች አንዲት ሴት እንደሆነችና እሱ ተራ የተዘጋ ቁልፍ በመክፈት የሚተዳደር ምስኪን ልጅ መሆኑን ይነግራቸዋል። በዚህም ጊዜ ያኒክ ገንዘቡን የወሰደችው ሴት ሲመን የተባለው አንደኛው ዘራፊ አብሯት ሲተኛ የነበረችው ሴተኛ አዳሪ ልትሆን እንደምትችል በመገመት ማዲን ክሌር የተባለችውን ልጅ እንዲለይለት ቲዮና ድሬክ ከተባሉ ለሱ ከሚሰሩ ሰዎች ጋር
ሲመን ወደሚያዘወትርበት ሴተኛ አዳሪ የሚገኙበት ቤት ይልከዋል። ከዚህም በኋላ ማዲ ከቲዮና ድሬክ ጋር በመሆን ሲመን ያዘወትርበት ወደ ነበረው አንድ ናይት ክለብ ሄደው ማዲን ቅድም ያያትን ሴት የቷ እንደሆነች እንዲነግራቸው የተለያዩ ሴቶችን ወደሱ እያመጡ ያሳዩት ይጀምራል። በዚህ መሃል ግን ድሬክ ከአንድ ሴተኛ አዳሪ ጋር ግዳጁን ሲፈጽም ከነበረ ሰውዬ ጋር ጸብ ያነሳና በሁለቱ መሃል አደገኛ ግብግብ ይነሳል። በመሃል ቲዮ ከነ ድሬክ ተለይቶ ውጪ በመውጣት ከአንድ ሰው ጋር እየተነጋገረ እያለ ማዲ ቲዮ የሚነጋገረውን ነገር ተደብቆ ሲሰማው በጣም በሚያስደንቅ ሁኔታ ቲዮ እያወራ ያለው ከክሌር ጋር እንደሆነና ገንዘቡንም የሰረቁት አብረው እንደሆነ ማዲ ይረዳል። ቲዮም ስልክ እያወራ ባለበት ሰዓት ድሬክ ሲደባደብ የቆየውን ሰው ከፎቅ ላይ ቁልቁል በመጣል ቲዮ ያለበት አካባቢ ፈጥፍጦ ይገድለዋል። ቲዮም ወደ ወደቀው ሰውዬ ሲዞር ማዲ ለካ በስልክ ተደብቆ የሚያወራውን ነገር በሙሉ እየሰማው እንደነበር ያስተውላል። በመቀጠልም እነ ቲዮ ድሬክ የገደለውን ሰውዬ አስክሬን ተሸክመው ወደ ክለቡ ካስገቡት በኋላ ቲዮ ድሬክን መኪና ውስጥ እንዲጠብቀው ነግሮት እርሱ ግን ቅድም ያወራውን ሚስጥር የሰማበትን ማዲን ለማስወገድ ማዲ ወደ ነበረበት ክፍል ይሄዳል። ማዲም ቲዮ ሊገድለው እንደመጣ ገብቶት በሁለቱ መሃል ግብግብ ይፈጠርና ሁለቱም ከነበሩበት የፎቅ ክፍል ወደ መሬት ተምዘግዝገው መኪና ላይ ይወድቃሉ። ማዲም በወደቁበት ወቅት ብዙ ስላልተጎዳ ከቲዮ እጅ ሞባይሉን በመውሰድ መሮጥ ሲጀምር ቲዮም ከወደቀበት እንደምንም በመነሳት ማዲን ሊደርስበት ሲሞክር ማዲ ግን የሰው ሳይክል ሰርቆ ከአካባቢው ያመልጣል። ቲዮም ወደ ድሬክ በመመለስ ለአለቃው ያኒክ ደውሎ ማዲ ያልታሰበ ጥቃት አድርሶበት እንደተሰወረ በመግለጽ ነገር ግን የገባበት ገብቶ እንደሚያወጣው ለአለቃው ያኒክ ቃል ይገባለታል። ማዲም ከነቲዮ ካመለጠ በኋላ በቲዮ ስልክ ተጠቅሞ ቅድም ቲዮ ክሌርን ያወራበት ስልክ ላይ ከ30 ደቂቃ በኋላ አንድ ክለብ ውስጥ እንዲገናኙ ለክሌር ቴክስት ይልክና ክሌርም የቀጠራት ክለብ ለመምጣት ትስማማለች። ከ30 ደቂቃም በኋላ ክሌር አገር አማን ነው ብላ ወደ ተቀጠረችበት ክለብ በመምጣት ወደ ውስጥ ትገባለች። ማዲም ክሌር ወደ ክለቡ መግባቷን እንዳየ እሱም ተከትሏት ይገባና ግራውንድ ላይ ወደሚገኘው ጭር ያለ የክለቡ ክፍል እንድትመጣ ቴክስት ይልክላታል። ማዲም ወደ ተባለችው ክፍል እየሄደች እያለ ቲዮ በድሬክ ስልክ ደውሎ የት እንዳለች ይጠይቃታል። ክሌርም ድምፁ የቲዮ እንደሆነ ስታውቅ የቀጠራትን ክለብ ስም በመንገር እዛ እንደሆነች እየነገረችው እያለ ማዲ ድንገት ደርሶ ክሌርን አፍኖ ጭር ወዳለ ክፍል ውስጥ ያስገባታል። ማዲም ክሌርን ወደ ክፍሉ አስገብቶ እጇን ጠፍንጎ በማሰር ከማፊያ ቤት የሰረቀችውን ገንዘብ የታባቷ እንዳደረገችው እንድትነግረው ይጠይቃታል። ክሌር ግን ለማዲ ምንም ነገር ልትነግረው ፍቃደኛ ስላልሆነች ማዲ በንዴት የክሌርን እጅ በመዶሻ ይመታዋል። ክሌርን በምቱ ህመም የተነሳ በስቃይ ማጓራት በመጀመሯ ማዲ ባደረገው ነገር ተጸጽቶ እንደገና ለክሌር እጅ ሕክምና ማድረግ ይጀምራል። ማዲም ለክሌር ይሄን ገንዘብ ያኒክ ለተባለው የማፊያዎች አለቃ የማይመልስ ከሆነ ሕይወቱ ትልቅ አደጋ ላይ እንደሚወድቅ በማስተዛዘን ይነግራታል። በዚህም ጊዜ ክሌር ቲዮ ወንድሟ እንደሆነና ገንዘቡንም ተባብረው የሰረቁት ከማፊያው ያኒክ ሸሽተው ሌላ አገር ውስጥ አዲስ ኑሮ ለመኖር እንደሆነ ታስረዳዋለች። ክሌርም ይሄን እየነገረችው እያለ ቲዮ ክሌር የነገረችው ክለብ በመምጣት የክሌርን ስም እየተጣራ ክሌር ያለችበትን ክፍል በር ለመክፈት ሙከራ ማድረግ ይጀምራል። ማዲም ክሌርን ለወንድሟ ቲዮ እዚህ መሆኑን እንዳትነግረው ቃል በማስገባት ከእስራቷ ነፃ ይፈታትና እሱም እዛው ክፍል ውስጥ ይደበቃል። ክሌርም ከተፈታች በኋላ ለቲዮ በሩን ከፍታለት ሁለቱም በናፍቆት ይተቃቀፋሉ። ቲዮም ክሌር ጋር እንደገባ ስልኳ ምን ሆኖ እንደተቋረጠ ሲጠይቃት ክሌርም ማዲ የተባሉ ቁልፍ ከፋች ሲያሳዳት እንደነበር ገልጻ እንደምንም ብላ እዚህ ክፍል ውስጥ በመደበቅ እንዳመለጠችው ትነግረዋለች። ቲዮም የእህቱን ክሌርን ደህንነት ካረጋገጠ በኋላ ነገ ጠዋት 12 ሰዓት ላይ ወደ አምስተርዳም የሚሄደው ባቡር ያለበት ባቡር ጣቢያ ውስጥ እንዲገናኙ ቀጠሮ ይዘው ቲዮ እህቱን በባስ ይሸኛታል። ቲዮም ክሌርን ከሸኘ በኋላ እህቱን ያሳደዳት ማዲ አሁንም ክለብ ውስጥ ሊሆን እንደሚችል በመገመት ክለብ ውስጥ ገብቶ ፍለጋውን ሲቀጥል ከማዲ ጋር ሽንት ቤት ውስጥ ይገናኛሉ። ማዲም ለቲዮ ገንዘቡን እሱና እህቱ እንደወሰዱ ለማንም እንደማይናገር ቃል ቢገባለትም ቲዮ ግን እሱን እርግጠኛ የሚሆነው ሲገድለው ብቻ እንደሆነ ለማዲ በመንገር መጀመሪያ ላይ ቅድም የወሰደበትን ስልኩን ከተቀበለው በኋላ ማዲ ላይ ሽጉጡን ቢተኩስበትም ማዲ ግን መልሶ በመፋለም ከቲዮ ያመልጣል። ማዲም ከናይት ክለቡ ወጥቶ በመሮጥ አካባቢው ላይ በፖሊስ በተገደለው አንድ ጥቁር ምክንያት ሰላማዊ ሰልፍ ላይ ካሉ ሰዎች ጋር ሲቀላቀል ቲዮም ሽጉጡን እንደያዘ ወደ ማዲ መገስገሱን ይቀጥላል።
ማዲም ፈጠን ብሎ ሰላማዊ ሰልፍ ላይ ላሉት ሰዎች አንድ ነጭ እያሳደደው እንደሆነ በመናገሩ ሰላማዊ ሰልፍ ላይ የነበሩት ጥቁሮች በቁጣ በመገንፈል ቲዮን ተረባርበው መደብደብ ይጀምራሉ። ቲዮን በተቆጡ ሰዎች መከበቡን ሲያይ መሳሪያውን ወደ ላይ ተኩስና በአካባቢው ላይ ከባድ ግርግር ይፈጠራል። ግርግሩንም ተከትሎ ፖሊስ አካባቢው ላይ በመድረስ ማዲን እንዲሁም ቲዮን በርካታ ሰላማዊ ሰልፉ ላይ ከነበሩት ሰዎች ጋር በቁጥጥር ስር ያውሏቸዋል። ከፖሊሶቹም ውስጥ አንዱ ለያኒክ በመደወል ሲያፈላልገው የነበረውን ልጅ በቁጥጥር ስር እንዳዋሉለት ይነግረዋል። ፖሊሶቹ እንዳጋጣሚ ሆኖ ማዲና ቲዮን አንድ የፖሊስ መኪና ውስጥ በማድረግ ይዘዋቸው ወደ ፖሊስ ጣቢያ መሄድ ይጀምራሉ። ብዙም ሳይቆይ ግን እነ ማዲ ያሉበት የፖሊስ መኪና ያኒክ በላካቸው መሳሪያ በታጠቁ ሰዎች ከተገጨ በኋላ ያኒክ የላካቸው ሰዎች ማዲና ቲዮን ይዘዋቸው ወደ ያኒክ ይወስዷቸዋል። ያኒክም ማዲን ወንበር ላይ አስሮ ገንዘቡን የሰረቀችው ልጅ የት እንዳለች ይጠይቀው ይጀምራል። ቲዮን በዚህ ሰዓት በጣም ደንግጦ ማዲ ሚስጥሩን ሳያወጣበት በፊት ቶሎ እንዲገደል በማሰብ ማዲ ማለት ከልጅቷ ጋር በመተባበር ገንዘቡ እንዲሰረቅ እቅዱን የነደፈ እንደሆነ ለያኒክ ይነግረዋል። ያኒክም የቲዮን ቃል በማመን ማዲን በሽጉጥ ሊገድለው ሲዘጋጅ ማዲ ቅድም ናይት ክለብ ውስጥ ቲዮና እህቱ ጠዋት 12 ሰዓት ላይ ወደ አምስተርዳም በሚሄድ ባቡር ተሳፍረው በያኒክ ገንዘብ አዲስ ሕይወት ስለመጀመር ሲነጋገሩ ተደብቆ በቲዮ ስልክ የቀረጸውን ምስል ለያኒክ ያሳየዋል። ያኒክም የዚህ ሁሉ ወንጀል አቀነባባሪ ቲዮ እንደሆነ ሲረዳ ጊዜ ፊቱን በፕላስተር ጠምጥሞ አፍኖ ይገድለውና ማዲን ግን አመስግኖ በሰላም ያሰናብተዋል። ማዲም ከያኒክ ተለቆ መኪና ውስጥ እንደገባ የያኒክ ሰዎች ክሌርን ባቡር ጣቢያ ውስጥ ጠብቀዋት እንደሚገድሏት እርግጠኛ ስለሆነ ማዲ የክሌርን ሕይወት ለማትረፍ ይወስናል። ሰዓቱንም ሲያይ 12 ሰዓት እየተጠጋ እንደሆነ ስላስተዋለ መኪናውን ከሚገባው ፍጥነት በላይ በማሽከርከር ወደ ባቡር ጣቢያ መገስገስ ይጀምራል። ነገር ግን ከፍጥነት በላይ አነዳዱ የፖሊስን ትኩረት ስለሳበ በርካታ የፖሊስ መኪና ማዲን ማሳደድ ይጀምራሉ። ማዲን በፍጥነት ከመንዳቱ የተነሳ መኪናውን መቆጣጠር አቅቶት ከመንገድ ወጥቶ ቢገለበጥም ፖሊሶች ግን ወደ ተገለበጠው መኪና ሲጠጉ ማዲ ከመኪናው ወጥቶ ወደ ባቡር ጣቢያው እንደሮጠ ያስተውላሉ። ክሌርም ባቡር ጣቢያው ደርሳ ወደ አምስተርዳም የሚሄደው ባቡር የሚቆምበት ቦታ እየሄደች እያለ ያኒክና ሰዎቹ ባቡር ጣቢያ ደርሰው ወደ ክሌር ማምራት ይጀምራሉ። ማዲም ፖሊሶችን ከኋላው አስከትሎ እየሮጠ ባቡር ጣቢያ በመድረስ ክሌርን እንዳያት ስሟን ከሩቅ መጣራት ይጀምራል። ፖሊሶችም ማዲ አንዳች ጥቃት ባቡር ጣቢያ ውስጥ ሊያደርስ እንደሆነ በማመን ሽጉጥ ተኩሰው ማዲን መሬት ላይ ይዘርሩታል። እነ ያኒክም ሳያስቡት ባቡር ጣቢያው ውስጥ በተፈጠረው ግርግር ምክንያት ክሌርን የመያዝ እቅዳቸው ሲከሽፍባቸው ክሌር ደግሞ ከነ ያኒክ በማምለጥ የአምስተርዳም ባቡሯን ተሳፍራ ጉዞዋን ትጀምራለች። በመጨረሻም ማዲ በሕክምና ሰዎች እርዳታ ተደርጎለት ወደ ሆስፒታል ሲወሰድ እያየ ነው ታሪካችን ያልቃል።